አቃላችሁ ሰዎች ሙስሊም ስለሆኑ በእኔ ማንም ሃይ ጋይስ እንዴት ናችሁ? ዛሬ በጣም ደስ የሚል ሆኖ ነው ማሳልፈው። መጀመሪያ የጓደኛዬ ክርስትና አለ፣ እዛ ነው የሚሄደው። ሁለተኛ ደግሞ ማለት ነው ሊዲያን አወቃችኋት አይደለ? የላምባ ፊልም ላይ ያስለቀሰችን ልጅ። እነሱ ሬስቶራንት የበቆሎ ኢቨንት ተዘጋጅቷልና እዛ ተጣርቻለሁኝ። ደስ የሚል ፕሮግራም እንደሚሆን አልጠራጠርም። እዛ አብረን ይዣችሁ ሄዳለሁኝ። የመጀመሪያው ግን ጓደኛዬ ክርስትና ጠርታኛለች። አሁን ሄዳለሁ። ቤተክርስቲያን አላካሄድኳትም፣ እኔን ግን አካሂደኛለች የማማ ክርስትና ጊዜና ደውዬ ሰው የለሽም ላካሄድ ስላት ለካ እንደኔ አይደለም እሷ ብዙ ሰው አላት። እኔ ታውቃላችሁ የኔ ቤተሰቦች ሙስሊም ስለሆኑ በእኔ ማንም የለም ጓደኞቼ በስተቀር እና እንዳጋጣሚ ሆኖ ደግሞ የሚኪዬን ቤተሰቦች አልመጡም። ከደሴ ነው ቤተሰቦቻችን የሚኖሩትና ከደሴ ሊመጡ 2 ቀን ሲቀረው እንዳጋጣሚ ሀዘን ገጠማቸውና እህቱ ብቻ መጣ። ውስን ሰዎች ነው ቤተክርስቲያን ሄደን ክርስትና አስነስተናት የመጣ ነውና ግን በጣም ደስ የሚል ፕሮግራም ነበረ። እንደዛ መስሎኝ ብቻዋን እንዳትሆን የኔ እናት እንጣልሽ ምናምን ስል አረ ልጆች ጥለሽ በሌሊት ምናምን አለችኝ። ቲንኪኒ ቆንጆ በዚህ አጋጣሚ እሷ ጋር ሄዳለሁኝ። ሄጄ ጉራጌ ናት ደግሞ ክትፎ አላጣም ክትፎዬም ምናምን በጧት በላልቼ መጣና ወደ ኢቨንት ይዣቸው ሄዳለሁኝ። አብረን ነው የምንውለው። ሀበሻ ቀሚስ ነው የምለብሰው አሁን ለክርስትናው። ባባዬን ግን ሰላም አላስበልኳችሁማ። ባባ ሀይራቸዋል ኢቨንቱ ላይ ማለት ነው። ባባን ይዤው ልሄድ ነበረ ግን ቼክ ሳደርግ ህፃናት የሉም። ስለዚህ ይዤው እንዲሄድ ይፈልጋል፣ ይዤው እንዲዞሬትን ቦታ ይፈልጋል። ግን እዛውን ይሰለቻል። ለእኔ ሳይሆን እኔ እዛ በወስዶ ደስ ይለኛል፣ ትሪት አደርገዋለሁ ምናምን። ግን እሱ ይሰለችዋል። እንውጣ እንሂድ ምናምን እያለ ያስቸግረኛል። ያው ላስረዳችሁ ብዬ ነው። ልጃችሁን ጥዬባችሁ ስለምወጣ እንደሚከፋችሁ ስለማቅ ላስረዳችሁ ብዬ ነው፣ እንዳይደብራችሁ። ባባ ናልኝ ና፣ ሰዎች እየጠበቁ ነው እኮ። ምንድን ነው እኔ ልሂድ፣ አንተ ታወራ። ሂጂ አንቺ ሂጂ፣ ነው ያወራችኋለሁ እያለኝ እናንተ ጉድ። ያው ናፍቀው ነበር። ምንድነው ደግሞ የተተከረከው? ትንሽ እሱ ጋር ታወራላችሁ፣ እኔ ሀበሻ ቀሚሴን እስከምለብስ። እሺ አንተ እስከዛ አውራቸው። እሺ እኔ ልብስ ልበስ። በደንብ አውራቸው። አይ እኔ ወዳቸዋለሁ። ባይ አራውራችሁ። የምን ባይ ነው? ሌላው ልብስ ሁለቱም ምራት ሌላ የለኝም። አልሜ ማማ እኔ ተኝቼ ማማን ሰው ወሰደብኝ። አይገባችሁም? ማማን አትወዳጁም? እኔ ነው ማማን ነው። ሲያብን ታውቃታላችሁ? የኔት ሀበሻ ቀሚስ ይሄ ነው። ነይ ማሲያም ሲፔንስ ይልኝ ክሬም አድርገሽ ነው ሂጃብ አድርገሽ ነው። በነገራችን ላይ ማለት ነው እኔ ሲያምን እዚህ እንትን ሂጃብ ለምን ፀጉሯን ታስወልቃታለሽ ምናምን ወደ ሌላ ታደርጊያት ነው ምናምን ስለምትሉ ነው እንጂ ገና 13 ዓመት ልጅ ናት እኮ 15 ዓመት አይደል ግዴታ ገና ያው እናት እንትን ስለምትሉ ነው እንጂ ቤት ውስጥ ያለ ሂጃብ ናት ምናምን። ግን ቶሎ ቪዲዮ ለመስራት እሷ ጋር ሞክርና ወይ ሂጃብ አታደርግም ምናምን። ለዛ ነው ቶሎ ማላስገባ ቪዲዮ ላይ። ስለዚህ አሁን ሂጃብ አላደርግ ምንም ነገር ካሜራ ላይ አድርጊልኝ ስላል ሂጃብ አድርጊ ነው አቅም ያመንሽ። የእናንተ እንትን ለመጠበቅ ያክል ማለት ነው። አስጨነቃችሁ ይበጣል። ልጅቱን እንዳትያዝ ለማን እያለች ያማሉ ሲል ወደሱ ቴንክ ዩ። ቆይ በደንብ ራቅ አድርጌ ላሳያችሁ። አሪፍ ነው። አሪፍ ነው። እሺ እስክስቲ ነይ ቆንጆ እስክስቲ ነይ አበባ። ኧረ በክርስትና አይጨፈርም ተብሏል። አንጨፍርም። እሺ አሁን ባባን ጆሊ ላልሂድ ማታ ከባሌ ጋር ስንመለስ ልጆቹን ይዘን እንሄዳለን። ማማን ይዘን ምናምን ሲያምንም ይዘናቸው እንሄዳለን። አሁን ግን ባባን ጆሊ ሂድ አልሂድ እንጠይቅ። ባባ ትሄዳለህ? እኔ ጋር አለ ሜራ ቤት ና ነይ ማሲዩ። አረ ሂጃብሽ አልከ ሆነም ልታደርጊልኝ ነው። ነፍሴን አታስጨንቂያት። አንቺ ነሽ ሂጃቧን ያስወለቅሻ ምናምን ነው የምታስብልኝ። ሲራቱ ወይ ንገሪያቸው እሷ አይደለችም ብለሽ ንገሪልኝ። እኮ እራሷ ናት። እኔ እንደዚህ አይነት ነገር ላላ አስቸጋሪት ነኝ እንዴ? ማድረግ እያልሽም ታስቸግሪ አድርግ እያልኩ የሰማችኋት ነው። እውነት አድርግ እያልኩ ነው የማስቸግራት። ይሄንን ዞማ ፀጉር እስኪ ወደ ላይ አድርግልሽ።
ምን ከርስ ነው የተነሳ ምን ፓፓን አንዱሹ ያበሻ ልብስ አለው ከላይ አዎ ፋይናሊ እንደዚህ ያምሮብናል ና እስኪ ወደዚህ ነው የስኮር ልብሳችሁንም በጣም ነው ያማረበታ አሁን ምንድን ነው የቀረው ሽቶ ጀስት ማድረግ አንተና ሽቶ ፍቅራ ፋይናሊ አምሮብኝ መጣ አምሮብኛላ አምሮበታል ንገሩት ዛሬ በቃ ፀጉር ላይ አይደረግም በደንብ ተሰርቶ ፀጉር ላይ አይደረግም እንዳታሽቱኝ እሺ ያሽቱ እንጂ እስኪ ላሽተህ ስጣፍጥ ልብላ እንዴ አሁን እንሂድ ነው ማለት ነው ሰፈራችን ነው ያለችውና በእግራችን ነው ወክ እያደረግን የምንሄደው ባባይ ሳይ ኪንካር እና ሜራ ቤት እንሂድ ጋይስ ምን ለሚራ ቤት ምን ልታረግ ነው የምትሄደው ክትፎ ተጀምሮ እና ሚራ ቤት ምን ልናረግ ነው የምንሄደው እናጫወታት ሰፈራችን እንዴት አየኸው አዩስ እንዴት አድርገህ ባይነህ ነው ያየኸው ባባ እና ሰሙዋ ወይ ከመሽ ለቃፍሽ ለቃፍሽ እንደዛ አልልህ ስልህ ነው ወይኔን ቤት ልግዛልሽ ምን አልከው ባባ ይሄንን ቤት ልግዛልሽ ይሄንን ቤት ትገዛልኛለህ ስታድግ እሺ አትሩጥ እናት አባት እንዴት ነው አባትነት ይጣፍጣል ማለት አንተ ነው የወለድከው የእውነት በመጣው ቁጥር እሱ ነው ታቅፎ ማየውና አይደለም እኔ ታቅፌ ነበር ኧረ በእናትሽ እኔ አሳዘንከኝ ጡቱን ግን አንተ ጋር ቢሰጥህ ራሱ ታጠባል እውነት ቢኒ አባትነት አምሮብሃል እዚቹ ደገም እንዴ ምንድን ነው ደገም ባናቱ አሽንጉሊት መሰለኝ ምን አልከኝ አሽንጉሊት መሰለኝ ያቀፈው ነው እስኪ ሂዲያው ድጋሚው አሻንጉሊት ይመስላል አንተ ምንድነው ባባዬ አሻንጉሊት ይመስላል ምንድነው ልጄ አሽንጉሊት አንቺ አሻንጉሊት እዚህ ቤት መምጣት አሁን ክትፎ ነው የሚቀረው መምጣት የምወደው ነገር ለዚህ ነው እሺ ሜራዬ ቴንክ ዩ ሁሌ እየወለድሽ ክርስትና ጥሪን እውነት የምሬን ነው ሁሌ በቃ ማሚ ቴንክ ዩ በቃ አመሰግናለሁ ማሚ ያንተስ ችግር የለውም ባባዬ ቆንጆ ነው ቆንጆ ነው ባባዬ ቆንጆ ነው ቡና ያለ ስኳር ነው የምጠጣው ሜራ ያለ ስኳር ነው ቡና የምጠጣው ቡና ያለ ስኳር ጠጣ ክትፏችንን በልተን ጓደኞቻችንን አግኝተን ወጣን ቶሎ አሁን ወደ ቤታችን እንሄዳለን ለብሼ እመጣለሁ እሺ ጠብቁኝ እነዚህ ምን ነው ይቺ ጫማ ነው ማረጋት ዝናብ ቢሆንም እንኳን የሚያህል አታስቸግረኝም እንዴት ናችሁ ሃይ ሄሎ ሃይ say hi ሰላም በያቸው እንዴት ናችሁ ጥርሷን ያትማ ጢንቲ ጥርስ አብቅላለች እስኪ ጥርስሽን አሳያቸው ጡቴን በቃ ጫፉን ቅጥፍ አርጋ በልታ ጨረሰች ጡቴን ሃይ በይ ባይ እኛውን ካፖርት አደርገዋለሁ ዝናብ ቢሆን እንኳን ኦብቪየስሊ ነው መቼ እንደሚጥል አታውቁም ይሄን ስለብስ ምን እንደሚሰማኝ ታውቃላችሁ እንትን ጠጆ የወንዶች ጉዳይ ላይ ጠጆ የህሊናን ወርቅ አምሮ ስራቅልኝ ፌኩን ወርቅ ያለብስ ጠጁ ምጥታረኝ እና በለበስኩ ቁጥር የጠጆ ካራክተር ነው ተዝ የሚለኝ
አሪፍ ካፖርት ነች። ባይዘው ዝናብ ሲጥል እንደዚህ ጥቁር በነጭ ሲሆን ደግሞ ደስ ይላል። ምንም ነገር አላደረግም። ጆላዊ ይሄ ይሁን ቦርሳ ነው የሚይዘው። አሪፍ ይመስለኛል። አፈለኩ እንደዚህ አወልቀዋለሁ። አይ ቲንክ ኢትስ ኩል። ሌትስ ጎ እንሂድ። ባሌን ከቢሮ ይዤው ወጣሁኝ። እዚህ ጋር ደግሞ አንድ ጓደኛ አለ ላስተዋውቃችሁ እና ወሬ ሰው ይላል። ሃይ እንዴት ናችሁ? ሃይ ዲስ እንደሚያምር ይሄን ሮላፕ እኛን ይሰራላችሁ። እኔ አልተውትም እኔ አልችልም ይላችኋለሁ። እና ሁለት ቢራ ተበላ። ሁለት ቢራ ወይኔ ሚኪ አከሰረኝ። አልሆነልህም። አይ እየተበሉት እንዴት ቫይቡ እንዴት ደስ እንደሚል አይዞህ ሚኪ